የዛሬው የትም ተሰርቶ የማያውቅ ነው። ዘይት፣ ከሙን፣ ቀይ ሽንኩርት ጠበስ፣ ካሮት ማስገባት፣ እሱን ጠበስ ማድረግ፣ ጨው መጨመር፣ የተፈጨ ነጭ ሽንኩርት ማድረግ፣ አንድ ላይ መጥበስ፣ ከዛ ታጥቦ የተዘጋጀ ሩዝ መጨመር እና ለ5 ደቂቃ መጥበስ፣ ከዛ ታጥቦ የተዘጋጀ ምስር መጨመር እና እሱንም ለ5 ደቂቃ መጥበስ። ፎሎ እንድታደርጉኝ በትህትና ጠይቃችኋለሁ። ላይክ፣ ኮፒ ሊንክ እና ሼር እንዳትረሱ። ከዛ ከላይ የተከታተፈ ቃሪያ ጨመርኩና እሱንም ትንሽ ጠበስ አድርጌ በምታዩት መልኩ ውሃ ከለስኩኝ። ከዛ ከድኜ ለ10 ደቂቃ በከፍተኛ ሙቀት እንዲበስል አስቀመጥኩኝ። ከ10 ደቂቃ በኋላ ሙቀቱን ቀነስኩኝና የአሉሚኒየም ፎይል አድርጌ በእንፋሎት እንዲበስል አሁንም ለ15 ደቂቃ በዝቅተኛ ሙቀት ላይ አስቀመጥኩኝ። በመጨረሻም የሰራሁት ምግብ እንደዚህ ቆንጆ ሆኖ በሰለ። እኔም ትንሽ ደቂቃ እንፋሎቱ እንዲወጣ ከድኜ አስቀመጥኩኝና በመጨረሻም እንደዚህ ቆንጆ አድርጌ ለራሴ አቀራረብኩት። አስተያየታችሁን በኮሜንት መስጫ ሳጥን ጻፉልኝ። እናንተም ይህንን ሬሲፒ ሞክሩ፣ ትወዱታላችሁ። ሁል ጊዜ እንደማደርገው የሰራሁት ምግብ ለ3 ሰዎች በቂ ስለነበረ 2 ምሳ ለምስኪኖች አካፍያለሁ። ደህና ሁኑልኝ። ወዳችኋለሁ። ቻው ቻው።